ሰዎች እንግዲህ በሰጣችሁኝ አደራ መሰረት ቃሌን አክብሬ ተገኝቻለሁ። ከ10 መኪና በላይ ዱቄትና ዘይቶችን ሰላም ዛሬም በብሩ ቪዲዮ ተመልሰን መጥተናል። ሰብስክራይብ ያደረጋችሁ የዚህ ቤተሰብ መሆን ትችላላችሁ እያልኩኝ በዛሬ ወደ አዘጋጀናቸው ቪዲዮዎች ከማለታችን በፊት የዛሬውን የማስታወቂያ ስፖንሰር ተመልክተን የምንመለስ ይሆናል ለማለት ያብቃን እያልን ወደ ዛሬ የተዘጋጁት ቪዲዮዎች እንለፍ። ይመቻችሁ። ቡና ሱስ ሰው ህይወት ማጣት ይችላል። የቡና ሱስ በቃ ለምን አይቀርም? አንድ ሺህ ምናምን ለምን ወጥቶ ለምን ይጠጣል? ለምን አይቀርም? ለምን አይቀርም? የቡና ሱስ የሚባል ነገር አባቴ ሰዓት የቡና ሱስ የሚባል ነገር እንቅር ለምን አይደለም? ጥያቄው አንድ ሺህ ምናምን ብር ይገዛ ማን ነው የሚጠጣው? ወይ ቅርታ ከቡና ይቅርታ የጠየቁት አንተ ሰው መስለኝ እኮ ይቅርታ የጠየቁ ለካ ግብነ እንዴ እንደነ ጎረምሳው አዲሷ ፍቅረኛ ያልኩት ሰው ነው። ቁርጥ እንዳትን ነው ደግሞ የምትመስለው አይደል? ትመስላለች። አረ ከሷም ሳትዋቀርም በቁንጅና ናዚ ይወሉ እቺ ለኔ ተውልኝ አለበለዚያ እዚህ ግቢ ድረሽንታል። ሜዳ ነው መጠለ ጎዳና። አባዬ ህይወቴ እኮ ነች እሷ። ጎዳና ላይ ነው። ምንድነው ጋሼ? ምንድነው ችግር አለ እንዴ? አረ ያለ ሁሉ ሰላም ላይ ቆይ ይገርብሻል። እኔ ገንዘብን ሳሳድዳት ነው የኖርኩት። ከዛ ያስኳት አገኘኋት ምናምን። የዘንድሮ ልጅ ግን ከምኔው ባዶ ቂጣቸውን ሴት ላይ ፊት እንደሚሉ አላውቅም። ገርምሻል። ይሄ ልጅ እኔ ተጥሎ አግኝቼው ነው አንስቼ ጉዲፈቻ ያሳደኩ። የምራቸው ነው አንተ ውሸታ? አራውቆ ነው አባዬ። እውነቱን ንገራት እንጂ ምን ነው? እውነታውንም አንተ ተቀበል። እስከዛሬ ደብቄሃለሁ። እውነታውን አንተ ተቀበል። እናት አንተን ስትወልድ ነው የሞተችው አልኩትኝ። እኔ በስተት ነው። እኔ ሚስትም ኖሮኛ አቅም አግብቼም አላውቅም። ይሄ ልጅ ይገርምሻል። ዘበኛችን ነው ጥሎብኝ ሄደው። ምንም አልክ ምንም፣ ግን እሷ የኔ ነች። እሺ በምን አወክ? ልጅት እኮ ምርጫ አላት አይደለ? በዚሁ በተለይ መቼስ ድህነትን አትመርጭ። እነዚህ ጥፍሮች እኮ ለማከክ ሳይሆን እኮ ለማጌጥ ነው የተፈጠሩት። እነዚህ ውብ ጥርሶች እኮ በቆሎ ለመጋጥ ሳይሆን ቀን ከሌት ለመሳቅ እኮ ነው የተፈጠሩት። እነዚህ አለንጋ ጣቶች እኮ አተርክክ ለመልቀም ሳይሆን እኔም በማሳጅ ለመጥቀም እኮ ነው የተፈጠሩት አይደል እንዴ? እነዚህ ቲማቲም የመሰሉ ጉንጮች እኮ በቃ የሰበታን መሬት ሳንገዛው በቅጡ ቶሎ እያደጉ ነው። ይሆን ነው የሚጡ እንዳየሹ ነው እንግዲህ ይሄን ሁሉ ሀብት የሚወርሱ የለ። እባክሽ አንዱ ልጅና ሁሉንም ላውርሰው እያልኩሽ ነው። እኔ አንድ ልጅ ወራሽ አይደለው እንዴ? አንተ ልትወርስ አንተ አረጋኝም ብትሆን አትወርስም። እንደነገርኩሽ ነው። ይሄን ልጅ እኔ ነኝ ጉዲፈቻ ተጥሎ ያሳደግኩት። ያውቀዋለሁ። ከልጅነቱ እስከ እውቀቱ አጥቤ አጥኛ ያሳደግኩት እኔ ነኝ። እስካሁን አልተገረዘም። ይገርምሻል። ከነ ሮኬቱ ምን ሊሰራ እንዳሰበን ያልገባኝ እኔ። አንተ ምራቸው ነው የሚያወሩት እንዴ? በቅርቡ መወንጨፉ አይቀርም እያልኩሽ እኮ ነው እንዴ። አሁንስ በዛ በእናትሽ ምን ይላል? ምንድነው ያልከው? ጮክብኝ ልበል? ከመቼ ወዲህ ነው እናንተ እንደዚህ አፍላፊ ማውራት የጀመርነው? እስቲ ነው ተቀበሉ። ሂድ እንዳላይ ሂድ። ምን ይመስላል? ነይ ማማሲታ እና ልጅ በቺክ ይጋረም እንዴ ከልጇ ባትየው ባሰ። ፒክአፕ ላይ ነው። ምንድን ነው አንተ? ይሄ ትችላለህ። እውነት ዶቭ አንደኛ ትችላለህ። ኬኮች ልሸኛቸዋ በዚህ መኪና በግርሽ ይችላልሽ። ይሄን እኮ ከጠርሙስ የመሰለ መኪና ይዘህ ደግሞ ትንሽ አታፍራ እኮ? ከዚህ ምን ይመስላል? ፖሊስ ያለ ከነዚህስ መዋል እንግዲህ እንደሚታወቀው ታቁር ለባህር ዳር በሚገኙ ወገኖቻችን እየሰበሰበ የነበረውን እቃ ማድረሱን የሚያሳይ ቪዲዮ ፖስት አድርጓል። እስቲ እነሱ ቪዲዮዎች እንመለሳለን። ሰላም ውድ ቤተሰቦቼ፣ እንግዲህ በሰጣችሁኝ አደራ መሰረት ቃሌን አክብሬ ተገኝቻለሁ። ከ10 መኪና በላይ ዱቄትና ዘይቶችን እያስጫንኩኝ ነው። አሁን ሶስቱም ካምፕ ጋር በመሄድ በቀጣይ ቪዲዮ ለሁሉም ስሰጥ አሳያችኋለሁ። ይህ ቪዲዮ እንዳያመልጣችሁ። በቻይና ካምፕ ነው እንደምታዩት። ወንድሞቼ ጋር ሆኜ ዱቄቴን እያራገፍኩ እገኛለሁ። ከጀርባ ሁሉም ሰው አለ።
ሁለተኛው ካምፓችን ከመኪና ላይ አራግፈን ለማህበረሰባችን ለማከፋፈል ተዘጋጅተናል። ግን ይሄ የሚራገፈው ለሁሉም አይበቃም። ለየድርሻ ሁሉም መገመስ ካለበት ተገምሶ ነውና አሁን ደግሞ ወደ ዘይታችን እንሄዳለን። አሁን ደግሞ ከሶስቱ በአንደኛው ካምፕ ጋር ተገኝተን እንደምታዩት ለህዝባችን እያከፋፈለን እንገኛለን። ሁላችሁም እንደምትነው እንዳለ ደስ ብሏችኋል። ቀጣይ ደግሞ ሁለቱ ጋር ካምፕ ሄደን ቀሪ እናሳያችኋለን። ለቀጣይ እናደርጋለን። ይሄ ለሁሉም ላይበቃ ይችላል። እንደምታዩት እየተራገፈ ነው። ከተከፋፈለ በኋላ ደግሞ እስኪ ከቻለን እናሳውቃችኋለን። ዋናው መጀመራችን ሰርቶ ለወገን አቅርቦ ያነሳሳና የሰራውን እግዚአብሔር እውነቴን ነው ከነ ዘር አንዘሩ እግዚአብሔር ይባርክልን ሰው ባይቀሰቅስ ሰው ባይመለከት መጥቶ ገብቶ አይቶ ባያንጸባርቀው ኖሮ ይሄ ችግራችንን እውነቴን ነው እዚህ አመት ባለ እንደው ስቅቅ ብለን እንዳንውል ያደረገንን ወገን እግዚአብሔር አሁን እነሱን በሰማይ ቤት የመንግስት ወራሽ ያደርጋል። እንግዲህ ቪዲዮውን እንዳያችሁት ነው ታኩር የሰበሰበውን እቃ አድርሷል ማለት ነው። ስላደረከው ነገር በጣም ነው የምናመሰግነው። እውነት በጣም እናመሰግናለን። እንግዲህ ያው ከዚህ በላይ የሚያስፈልገውን ነገር ተባብረን እንደምናደርግ እናምናለን። ስላደረከው ነገር በድጋሚ ልናመሰግን እንወዳለን። ሁሌም ከጎን ነን እንላለን። በርታለን። ምን ማለት ነው ተወስዷል? ምን ያክል አስፈላጊ እንደነበር ታውቃለህ? ምንድን ነው የምትጠፍቱብን? ሲኒማቶግራፊ ትጠላለህ ነው። ሞኑ መልቷ ምንድን ነው? ማነው እንደዚህ ድራማ ልትሰራ ያደረግብናል? ሜመሮች እንዲያፈምሱት ነው። ጨርሱት። ድራማው እኮ ገና ተነሳኝ። ከዚህ በኋላ መብራት አይጠፋም ማለት ነው። እኛ ጋር ጂፓወር አለ። ሜመሮችን ሜንሽን አድርጋቸው። ደብሊው ሲኒማቶግራፊ ደስ ይላል። በርቱልን። እንግዲህ እስካሁን ስናያቸው የነበሯቸው ቪዲዮዎች ቁም ነገር አዘል እንዲሁም ደግሞ ሳቅን የሚያጭሩ ቪዲዮዎች ነበሩ። በሌላ ቪዲዮ እንድንገናኝ ከፈለጋችሁ ሰብስክራይብ ማድረጉን አይርሱ፣ ላይክ እና ሼር ማድረጉን እንዲሁም እንዳይዘነጉ እያለን በሌላ ቪዲዮ እስክንገናኝ ድረስ ሀገራችን የደስታ የሰላም የፍቅር የሳቅ የተሞላባት ሀገር ትሆን ዘንድ እየተመኘው መልካሙን እመኛለሁ። ፒስ አውት።